በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ልጆች በወደደን ባፈቀረን ከነኃጢአታችን ከነበደላችን ሳይጸየፈን በጠበቀን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንድንጠራው የፈቀደልን የእኛም አምላክ የአባቶቻችንም አምላክ ቅዱስ እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ይህ ቻናል አገልግሎቱን እንዲቀጥል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የአገልግሎቱ ተሳታፊ ትሆኑ ዘንድ በልዑል እግዚአብሔር ስም ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአቡነ ሀብተ ማርያም ዕረፍት መታሰቢያው በዚህችም ቀን የተመሰገነና የከበረ ንጹሕ የሆነ ኢትዮጵያዊ የአባታችን የሀብተ ማርያም ዕረፍቱ መታሰቢያ ነው። የዚህ ቅዱስ አባት የትውልድ ሀገሩ በራእዊ የምትባል የምስራቅ ባለች ሀገር ውስጥ ነው። በዚያም ስሙ ፍሬ ብሩክ የሚባል አንድ ሰው ነበረ። ይህም ክቡርና ታላቅ ከሚባል ከዚህ ሀገር ታላቅ ሰዎች አንዱ ነው። እጅግም ሀብታም ነበር። ብዙ ንብረትም አለው። በሕጋዊ ጋብቻ ስሟ ዮስቲና የምትባል ብላቴና ድንግልን አገባ። ይህችም የተመረጠች በበጎ ስራ የተሸለመች ያጌጠች ናት። ነገር ግን አስቀድመን በዚህ ዓለም ከሕግ ባሏ ጋር በንጽህና ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን፣ ትሕትናን፣ ፍቅርን፣ ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና እንደኖረች እንነግራችኋለን። በእንደዚህም ሳለች ጌታችን በወንጌል ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ላንቺ የዚህ ዓለም መኖር ምን ይሻልሻል የሚል ሐሳብ መጣባት። ከዚህም በኋላ ወጣች። ፈጥናም በሀገሯ ትይዩ ወደ ሆነው ምድረ በዳ ደርሳ ወደ መካከሉ ገባች። በዚህም በረሃ አራዊት እንጂ ሰው አይኖርበትም። በዚህም ደጃፏ የተከፈተ ታናሽ ዋሻ አግኝታ ምን ሳትናገር ወደ ውስጧ ገብታ ቆመች። የዳዊትን መዝሙር የሚጸልይ ሰው አይታ ደነገጠች። እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላዩ ወረደበት። በመስቀልም ምልክት በላዩ ማትቦ የእግዚአብሔርን ስም ጠራ። እንዳልሸሸችም አይቶ ሰው መሆኗን አወቀ። ባወቀም ጊዜ እንዲህ ብሎ ገሰጻት። ወደዚህ ምን አመጣሽ? ለኔ እንቅፋት ልትሆኚ ነውን? አሁን ከዚህ ፈጥነሽ ሂጂ አላት። እርሷም አባቴ ሆይ አንተ እንዳሰብኩ አይደለም፣ እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋይ ነኝ እንጂ በእርሱም ፍቅርና በእናቱ በእመቤታችን በቅድስት ድንግል ማርያም ፍቅር ያለኝ ሁሉን ትቼ ንቄ ከዓለም ወጥቼ ወደዚህ መጣው። በዚህም ቦታ ከአራዊት በቀር ሰው እንዳለ አላውቅም። አሁንም አባቴ ይቅርታ አድርጉልኝ፣ ወደ ሌላ ቦታ እሄዳለሁ አለች። በዚያም ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አላት። ዜናው ወደ ዓለም ሁሉ የሚመጣ በሕይወተ ሥጋም እያለ የብዙዎችን ሰዎች ነፍሳትን ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጥተውት አርያም ወጥቶ የሥላሴን የአንድነትና የሦስትነት ምስጢር የሚያይ ልጅ ተወልጂ ዘንድ አለሽና ወደ ቤትሽ ተመለሽ አላት። ቅድስት ዮስቲናም የዚህን ሽማግሌ ባህታዊ ይህን በሰማች ጊዜ አድንቃ የፈጣሪ ፈቃድ ከሆነ ብላ ወደ ቤቷ ተመለሰች። ከጥቂትም ቀናት በኋላ ጸንሳ ይህ ደምግባቱ መልካም የሚያምር ልጅ ወለደች። በእናቱና በአባቱ ቤትም ታላቅ ደስታ ሆነ። ለድሆችና ለጦም አዳሪዎች ለዘመዶቻቸው ጎረቤቶቻቸው ታላቅ ምሳ አደረጉ። እነርሱም በጠገቡ ጊዜ እነርሱንም ሕፃኑን መረቋቸው። ሕፃኑም 40 ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ስሙ ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ሕፃኑ ሀብተ ማርያም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ በልቡ ይቺ ጸሎት መልካም ናት፣ እኔም መርጫታለሁ፣ በዚህም ዓለም ስህተትን አስቦ ከመስራት የሚመጣውን ዓለም ከገሃነም እንደምድንባት አውቃለሁና አለ። ይህንንም ብሎ የሚሰራውን ማንም ሳያውቅበት ይህን ጸሎት ከማዘውተር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበር። ከዚህም በኋላ አባቱ የበጎች ጠባቂ ያደረገው። በአንዲትም ዕለት በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላ አሉት። እርሱ ግን ከወዴት እንዳመጣችሁ የማላውቀውን አልበላም አላቸው። እነርሱም በቁጣ ዓይን ተመልክተው ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን ሀብተ ማርያም ታላቅ ዝናብ ስለመጣ ወደ ቤታችን እንመለስ፣ ከዚህም የምንጠለልበትና የምንጠጋበት ቤት ወይም ዋሻ የለንምና አላቸው። እነርሱም እኛ የማናየው የሚያይ ሌላ ዓይን አለ? በሰማይ ፊት ምንም ደመና ሳይኖር ሀገሩም ብራ ሆኖ ሲታይ እንዴት ይዘንባል ትላለህ አሉት።
እርሱም እኔ የማውቀውን እናንተ አታውቁም፣ ግን ወደ ቤታችሁ ግቡ አላቸው። እረኞችም ባልሰሙ ጊዜ ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቅ ዝናብ መጣ፣ ነፋሳትም ነፈሱ፣ መባረቅቶችም ተብለጨለጩ፣ ነጎድጓድም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ሲወርድ መሸሻ አላገኙም። ከጥቂት ቀኖችም በኋላ በጎቹን እየጠበቀ ሳለ ብዙ የበግ እረኛ አብረውት ነበሩ። አንድ የበግ ጠባቂ መጥቶ የወጣት ሀብተ ማርያም በትር ነጠቀውና ሄደ። ብላቴናው ሀብተ ማርያም በትሬን ለምን ትቀማኛለህ አለው። እረኛውም በትዕቢት ቃል በጉልበቴ ነጥቄሃለሁ አለው። ብላቴና ሀብተ ማርያም እኔ ኃይል የለኝም፣ ነገር ግን በጎችን የምጠብቅበትን በትሬን እንዳትወስድብኝ በሕያው እግዚአብሔር ስም አምልሃለሁ አለው። ያም የበግ እረኛ ጠባቂ እምቢ አልኩ አለው። ብላቴናውም ሀብተ ማርያም አንድ ጊዜ በፈጣሪዬ ስም አማልኩ፣ ከእንግዲህ ወዲህ ደግሜ አላምልህም፣ በአንተ ላይ የሚደረገውን ራስህ ታውቃለህ። ይህንንም ተናግሮ ዝም አለ። በዚያም ጊዜ ያ የበግ ጠባቂ በአየር ውስጥ ተዘቅዝቆ ተሰቀለ። የእግዚአብሔር አገልጋይ ሀብተ ማርያም ማረኝ እያለ ይጮህ ጀመር። የልዑል እግዚአብሔር ቃሏልና ተሰቅሎ ዋለ። እረኞችም ሁሉን አይተው አደነቁ፣ ፈሩትም። ይህን ሰነፍ ማርልን፣ እግዚአብሔር ያደረገልህን ኃይል አይተናልና አሁንም ስለ እመቤታችን ድንግል ማርያም ይቅር በለው አሉት። ብላቴናው ሀብተ ማርያም በውኑ እኔ የሰቀልኩ ነውን? በእግዚአብሔር ስም አማልኩት እንጂ የኃይሉ ጽናት በላዩ ሊገለጥ እርሱ እግዚአብሔር ሰቀለው። አሁንም እርሱ ከፈቀደ ያወርደው፣ እርሱ መሐሪና ይቅር ባይ ነውና። ይህንን በተናገረ ጊዜ ወርዶ በእግሩ ቆመ። ወደ እርሱ መጥቶ ሰገደለት። ከረዥም ዘመናትም በኋላ ስሟ እላ አድባት የምትባል ገዳም ሄዶ ከዚህ በምንኩስናን ሥርዓትና ሕግ በአበምኔቱ በተመረጠ አባት ሜልኪጼዴቅ እጅ ተቀበለ። ከዚያም ቅዱሳን መነኮሳት ወደሚኖሩበት ሄዶ ታላቅ ተጋድሎን ጀመረ። እርሱም በባህር መካከል በመቆም የዳዊት መዝሙር ሁሉንም ያነባል። በባህር ውስጥም ሰጥሞ ግንባሩን አሸዋ እስቲነካው 500 ጊዜ ይሰግዳል። ከሰንበትም ቀኖች በቀር እህል አይቀምስም ነበር። ከዚህም በኋላ እህል ትቶ እንደ ዋሊያዎች የዱር ቅጠል የሚመገብ ሆነ። 40 80 ቀን የሚጾምበት ጊዜ አለ። በባህር ውስጥ በሌሊት ቆሞ በማደር በቀንም 4 ወንጌላትን ያነባል። ሌሎች መጻሕፍትንም በእንዲህ ያለ ስራ ብዙ ዘመናት ኖረ። ብዙ ተጋድሎና ድካም በአስረዘመ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱም ጋርም የመላእክት አለቆች የከበሩ ሚካኤልና ገብርኤል የመላእክት ማህበርም ሁሉ በዙሪያው ሆነው እያመሰገኑ ነበር። ወዳጄ ሀብተ ማርያም ሰላም ላንተ ይሁን አለው። በዚያም ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንን በከበሩ እጆቹ አንስቶ እፍ አለውና ጽና ኃይልን ላድስብ እንጂ ላጠፋ አልመጣሁምና ተጋድሎህና ድካምን ሁሉ በኢየሩሳሌም ሰማያት እንደተጻፈ በእውነት እነግርሃለሁ። እነሆ እኔ በጎ ዋጋህን በዚህ ዓለም የሚመጣውንም ዓለም እከፍልሃለሁ። የማቴዎስና የማርቆስን ወንጌል በምታነብ ጊዜ በታታዎች በዋሻዎች በፍሩክታ ተሰውረው ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ደቡብ የምትበርበትን የብርሃን ሰረገላ ሰጠሁ። ሉቃስና ዮሐንስ የጻፉትን ወንጌል ባነበብክ ጊዜ ሥጋዬንና ደሜን በዚህ ትቀበል ዘንድ በላዩ ተቀምጠ ወደ ኢየሩሳሌም የምትሄድበትን የእሳት ሰረገላ ሰጠው አለ። ከብዙ ዘመናትና ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ ረፍት ሊወስድ ነው። እነሆ 7 አክሊላትን አዘጋጅቼልሃለሁና አንዱን ስለ ድንግልና፣ ሁለተኛውን ዓለምን በውስጡ ያለውን ሁሉ ትተህ በመውጣት፣ ሶስተኛው ፍጹም ስለሆነ ምንኩስና፣ አራተኛው 4ቱን ወንጌሎች አዘውትረ የምታነብ በመሆን፣ 5ኛው ስለኔ ፍቅር መራብና መጠማትን ስለታገስክ፣ 6ኛው በልብ ቂምና በቀል ባለማሳደር፣ 7ኛው ስለ ንጹህ ክህነትና ስለምታሳርገው ያማረ የተወደደ ዕጣንና መስዋዕት ሰጠሁ። እሊህ 7ቱ አክሊላትም በእያንዳንዳቸው 15 ህብር አላቸው። መታሰቢያን ካደረጉ በጸሎት ከተማጸኑ ጋር የምትገባበት ቤት በውስጧ 500 የወርቅ አምዶች የተተከሉባት ሰጠሁ። ደግሞ የእሳት መስቀልን፣ የወርቅ ጫማን፣ የብር ልብስን፣ ስውር የሆነ መናን እሰጥሃለሁ አለው። መድኃኒታችን ይህን ቃል ኪዳን ሲሰጠው በየነገዳቸውና በየሥርዓታቸው 99 የመላእክት ሰራዊት መጥተው ወዳጃችን ሰላም ላንተ ይሁን፣
ዛሬስ ከፀሐይ 7 እጅ የምታበራ ሀገራችንን በዝማሬና በማህሌት አክብረን እንወስድ መጣን አሉት። አባታችን ሀብተ ማርያም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ፣ ለሰው ነጻነት ሊሰጥ አለው። ይህንን በተናገረ ጊዜ ጌታችን በሶስትነት ተገልጦ ታየውና የመጥምቁ ዮሐንስን ተጠጋግታ ያለች ከፀሐይ 7 እጅ የምታበራ ሀገርን እሰጥ ዘንድ በራሴ አማል አለው። መታሰቢያህንም የሚያደርገውን በስምህ ለቤተ ክርስቲያን መባ የሚሰጠውንም ስምህንም የሚጠራውን ወደዚች አገር አገባዋለሁ። 4ቱን ወንጌሎችንም እያነበብክ ስለኖርክ የየአንዲቱን ቃል ፍሬዋን 1000 አድርግ። ይኸው ካንተ በኋላ የሚመጡ ልጆችን መጽሐፈ ገድልህን ለሚያነቡና በእምነት ለሚሰሙ የገድልህን መጽሐፍ የተነበበበት ውሃ ለሚረጩ ለሚነከሩበት ይህንን ቃል ኪዳን ሰጥቻለሁ። ከዚህም በኋላ መድኃኒታችን አፉን 3 ጊዜ ሳመው። በዚህም ጊዜ ከፍቅሩ ጣም ብዛት የተነሳ ነፍሱ ከስጋው ተለየች። ጌታችንም ተቀብሎ እቅፎ ከእርሱ ጋር አሳረገው። በመላእክትም ጉባኤ ብዙ ምስጋና አደረገው። ለእግዚአብሔር ምስጋና ይሁን። እኛም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትሁን ለዘላለሙ አሜን። የጻድቁ የአቡነ ሀብተ ማርያም ጸጋ በረከቱ ምልጃ ጸሎቱ ዘውትር ከኛ ከሕዝበ ምእመናኑ ጋር ለዘላለም ትሁን አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።